siyaasa nageenya obboleenyummaa tokkummaa hanga geessan wanna ta'eef rabbi kana akka nu mirkaneessu gaafachaa hadhaa jalqabee Oromiyaan dachee nageenyaa dachee misoomaa dachee tokkummaa akka taatu rabbi nu haa ያው በዚህ ጥግ ላይ የምናየው ብርሃኑ ጁላ ነው መከላከያ ከዛ ሽመልስ አብዲሳ አለ ከብሔራዊ መረጃና ደህንነት አለ ከአየር ኃይል አለ ሁሉም በቃ ተሰባስቦ አለማላ ተፈጽሞ አሁን ጉዟችን ይሄ ነው መስመራችን አንድ ሆነን እንቀጥላለን ካሉ በኋላ then what is the next activity እንደዚህ አይነት መሐላ ተማምለው ጉዞ ከጀመሩ በኋላ ወዴት ነው መንገድ የጀመሩት ወዴት ነው ጉዞ የጀመሩት ቁም ነገር እሱ ላይ ምን አይነት ጉዞ ተጀመረ ከዚህ በኋላ think ብዙ የሚያነጋግረን ብዙ የሚያወያየን በየስቴፑ እነሱ የሄዱበትን ርቀት መጀመሪያ ስዕላዊ በሆነ መንገድ ስናሳያቸው ነው እንዲህ ያለ መሐላ ከፈጸሙ በኋላ እንደዚህ ያለ መማማል ካደረጉ በኋላ ከወሰኗቸው ውሳኔዎች አንዱ አዲስ አበባን ሙሉውን የኛ ነው የሚል ሌላው ተጠርጎ መውጣት አለበት የሚል ወሰኑ ይሄ ኮሪደር ልማት ገለመሌ የምትለው በሙሉ ከዛ በኋላ ነው የተጠና ፕላን ወጣ በንግዱ ተቋም ላይ ስንት ነው አማራ ፐርሰንት ያለው ስንት ትግሬ ስንት ፐርሰንት አለ ጉራጌ ስንት ፐርሰንት አለ ኦሮሞ ስንት ፐርሰንት አለ በፐርሰንት አጠኑት ከዛ አብዛኛው ያለው አማራው እና ጉራጌው ትግሬው ነው ሶ ማጽዳት አለብን በፐርሰንትኛ መብለጥ አለብን ሚል የመጨረሻ ዲሲሽን ላይ ደረሱበትና ለመብለጥ ደግሞ ሁለት በሶስት እጥፍ እያንዳንዱን አሁን የኮሪደር ልማት ብለው ያፈረሱት ቦታዎች በሙሉ ያሉ ከተማው ላይ ያሉ ምርጥ የሚባለው የንግድ ተቋማትን 200 እጥፍ 300 እጥፍ የቤት ክራይ ጨመሩ 6000 ብር ይከፈል የነበረው ለምሳሌ 300 ሺህ ትከፍላለህ በወር ወደሚል ሶ አብዶ ግማሹ ራሱን ያጠፋል ግማሹ ትቶ ግማሹ በቃ ስንት ምስቅልቅል ውስጥ ላይፉ የገባለም በዛም መንገድ ሙሉ በሙሉ መረከብ እንዳልቻሉ ሲያቁት ምንድነው ያደረጉት አማራጭ እንዳለ እንዳውም ገርስሶ ማፍረስ ወደሚል ማፍረስ በአዲስ መገንባትና ማን ገባ ማን ወጣ አይታወቅም የመንግስት ተቋማት ናቸው የኪራይ ቤት አስተዳደር ነው ሶ እስከዚህ ጊዜ ድረስ ቃህና አውጣ እየተባለ ነጋዴው ተሰጠው ወደሚችላት ቦታ እየተከራየ ሄደ ድርምስምስ አድርገው ከተማውን በኃይልም በግድም በውድም አስገብተን ዴሞግራፊውን እንቀይረዋለን ባሉት መሰረት በአጭር ጊዜ ውስጥ አዲስ አበባ ላይ ያንን ሁሉ ውድመት አድርገው ተቆጣጣሩ አዲስ አበባን ማለት ነው ይሄን ከመላው ኦሮሚያ ወደ 1 ሚሊዮን በአንድ አመት ብቻ 1 ሚሊዮን የሚቆጠር አማራ ከኦሮሚያ ውስጥ ተፈናቅሎ እንዲወጣ ተደረገ ይሄ 1 ሚሊዮን የተባለው በነገራችን ላይ የተሻለ ሀብት ያለው ወፍጮ ቤት ያለው መኪና ያለው ጥሩ ቤት የገዛ ቤዝ ያለው እየተባለ እየተመረጠ ጥሩ የእርሻ ቦታ አለው ተብሎ የሚታሰብ ሶ ወደ ድህነት መመለስ አለበት ተብሎ የታሰበው መጀመሪያ ዝም ብሎ የድህነት ወለል ላይ ያለው ሳይሆን የተሻለ ኑሮ አለው የተሻለ የኢኮኖሚ ገንብቷል የሚባል 2-3 አይሱዙ ገዝቷል የሚባለው በሙሉ ንብረቱን አወዳድመው 1 ሚሊዮን አፈናቀሉ ባህር ዳር ላይ ያለው በአዴን 1 ሚሊዮን ተፈናቅሎ መጥቷል የሚል መግለጫ ብቻ ነው ሰፈይቶ ይሄ በአደባባይ የተነገረ ሶ የአማራ ክልል የተፈናቃዮች ካምፕ ቀጠሉ ቤኒሻንጉል ላይ ገቡ የሽመልስ አብዲሳ ሚስጥራዊ ንግግር አውጥተን በመረጃ ከዚህ ቀደም እንዳቀረብ ነው እና ሁሉም እንደሚያውቀው ቤኒሻንጉል ላይ በአጭር ጊዜ ውስጥ የቤኒሻንጉል ላይ ያለውን የቋንቋ ተናጋሪ 37% ቀይረነዋል አለ አማራውን ከዛ ውስጥ አርገን አስወጥተነዋል አለ በጣም በአጭር ጊዜ ውስጥ ወደ 400,000 የሚጠጋ አማራ በቤኒሻንጉል ክልል ላይ ተፈናቅሎ መጣ እንዳለ ጎጃም የተፈናቃዮች ካምፕ እንዲሆን ተደረገ ሶ የአማራ ህዝብ ምሬት የህልውና አደጋና ትግል እንዴት እንደጀመረም ማስላት ማየት ይቻላል ሶ አዲስ አበባ ላይ መጡ እንደውም አዲስ አበባ ላይ መጀመሪያ ባለሀብቱ ነጋዴውን ጥረጉት አይደል ከዛ ወረዱና ምን አሉ ምስኪን በየቦታ ያለውን ጥርግርግ አድርገው ሸገር ከተማ ልንገነባ ነው አሉና ውድም ማረጉት ከዛ ደሃው የት ሄድ ሲባሉ እንደውም እኮ በፊት ህገወጥ ደሃ ነበሩ አሁን ህጋዊ ደሃ አደረግናቸው ብለው ተሳለቁ ይሄንን ያደረጉት እንዲህ አይነት መሐላ ተማምለው ጉዞ ከጀመሩ በኋላ then አጠቃላይ በብድርም በምንም የሚመጣ ያገሪቷ ሀብት በሙሉ ወደ ኦሮሚያ አጠለ ሌሎቹ ታዘዘላቸው ውድመት ይወላል ሰብስቦ መውሰድ ብቻ አይደለም እንግዲህ ወደዚሁ መለስ ብዬ እንመጣበታለን ማሳያ ቪዲዮዎች አሉ ሰብስቦ መውሰድ ብቻ አይደለም ሰብስቦ መውሰድ ብቻ ሳይሆን ምንድነው ያደረጉት ብለን ካሰብን ሰብስቦ ከመውሰድ ባሻገር
ይሄ ንብረት እየተቀለሉ ምናምን ያደረጉ ምናምን ማድረግ ብቻ ላይ ያለ የሚወጣውን አስወጥተው የሚሳደደውን አሳደው ንብረት ሰብስበው በሙሉ በኃይል ከተቀለሉ በኋላ እናንተ ይሄ በጣም ጥቁር ድሃ የሚባለው ህገወጥ ድሃ ነበራችሁ እና አሁን ህጋዊ ድሃ አድርገናቸዋል። ኖሩ ከሆነ በህጋዊ ድህነት ኑር ወደሚል የተሄደ ይሄ ነው። በቃ በአጠቃላይ እዚህ ላይ ሀብትሽ በነገራችን ላይ ወደ አዲስ አበባ ስትገባ ከራሴ ጋር ሙግት ይዤ ነው መጀመሪያ ፕላን ያደረጉት የሚመስለኝ ያኔ በኢትዮ 360 በደንብ ወጥቶ ነበረ። መጀመሪያ አማራ የሚባለውን ከኦሮሚያ አካባቢ ማጽዳት ነው አይደለም? ለዛ ነው ሻሸመኔን አወደሟት። የሻሸመኔ ከንቲባ ትዝ ይላል እንግዲህ በእኛም ተላልፎ ነበረ። እንዲህ አይነት ችግር መጣ ብሎ ሪፖርት ሲያደርግ አርፈተኛ የተባለበት አርሲ ላይ የተደረገው ወለጋ ላይ የተደረገው አማሮችን በተለይ ቅድም የዘረዘርካቸው ነቃ ያሉ በፊት ቀደም ብለው ገብተው ስራን ያስለመዱ እርሻን ከፍሎ በዛ አካባቢ ልምዱ እንዲኖር ያደረጉ እንዳልከው 4 5 6 አይሱዞ ያላቸው ወፍጮ ያላቸው ፋብሪካ ያላቸውን ሰዎች ነቅለው መጀመሪያ አወጡ። ከዛ በኋላ ደግሞ ያው እርሻ የሚኮተኩተውን ሁሉ በጥይት እያረዱ በርካታ አማራውን እንትን አደረጉት። ሻሸመኔ መቼም ሁሉም የሚያስታውሰው ነው። ከተማዋን ሙሉ አወደሟት። ያ የወደመው አብዛኛው ሻሸመኔ አካባቢ አማራው ጉራጌው በሀብት ከሌሎቹ ከእነሱም በተሻለ ነበሩ። ስለዚህ የነዛ ሰዎች መጀመሪያ ተጠንቶ ስማቸው ማን ይባል እንደነበረ አንዳንዱ ቦታ እንደውም ትዝ የሚለኝ ያን አካባቢ ምልክቶች ተደርገው ነበረ። ያ ምልክት ሌሎች አልገባቸውም ነበረ፣ ግን ለዚህ ፕላን ተዘጋጅተው የነበሩ ናቸው። እነዛን አወደሙ፣ ወደ አዲስ አበባ ገቡ። አዲስ አበባ እንዳልከው እሱ ላይ ተጨማሪ ነገር መስጠት አያስፈልግም። በራሳቸው መንገድ የራሳቸውን ሰው አስገብተው አሁን አዲስ አበባ ሙሉ በሙሉ ማለት ይቻላል እኛው እኔ እንደውም አዲስ አበባን ሳስብ ድሮን አስበውና በጣሊያን ጊዜ ቅኝ መገዛት የሚባለው ቅኝ አንገዛም ብለው ነው አይደል አባቶቻችን ጣሊያንንም ከጣሊያም ጋር ከእንግሊዝ ጋር ሌሎችም ጋር እንትን ብለው ነፃነታችን እንድናገኝ ያደረጉን። ስለዚህ በምንም ተአምር አሁን ያለው የባሰ ነገር ነው። ፕላኑ ጋር በነገራችን ላይ አዲስ አበባ ኦሮሚያ ላይ መጥረግ ማፈናቀል ሻሸመኔ ቅድም እንዳነሳው በሙሉ የንግድ ተቋማት ላይ አለ የሚባለው እዚህ እየተወያየን እሁድ እየተወያየን አርብና ቅዳሜ ዕለት ወለጋ ላይ ባልተቋረጠ ሁኔታ የአማራ ተወላጆች ሰብል ተለይቶ እየተቃጠለ ነው። ባልተቋረጠ ሁኔታ ቤቶች ንብረት እየወደመ ነው። ቤት ለቤት እየዞሩ እያወጡ እየረሸኑ ነው። እንደዚህ ያለ ግፍ በአማራው ላይ እየተፈጸመ ነው ያለው። ኢቭን አሁን ውይይት በመናደርግበት አልተቋረጠም የሚሰራው ግፍ፣ ሰቆቃው፣ መከራው እንደቀጠለ ነው። ከዛስ ካርታ አውጥተው ወሎ ሰሜን ኦሮሚያ ነው ብለው ሰይሙ ራያ ላይ ሂደው እነ አምጣልኝ ራያ ላይ እነ ማን ነው እና አዲሱ አረጋ ቂጤሳ እና አዲሱ አረጋ ቂጤሳ ራያ ላይ ሂደው ተሰባስበው ቪዲዮ ቀርጸው ኦሪንቴሽን መመሪያ ሰጥተው እኮ ነው የተመለሱት። ከዛ ምንድነው አሁን እነ አባዱላ በቅርቡ ደግሞ ያነሱት አሰብ የኛ ነው ወደሚል ሄዱ። ምንድነው ወሎ ሰሜን ኦሮሚያ ነው አሰብ ወሎ አካል ነው የኛ ነው ወደሚል ሄዱ ማለት ነው። ኢንታየር እስከ ምን ድረስ እንደሚሄዱ ይኸው በጣም እጅግ ሲበዛ የመረረ አደገኛ ነገር ነው እየተደረገ ያለው በጠቃላይ ከዛ ትግራይ እንሄዳለናል። ትግራይ በሻሽ አድርገናታል ብለው አወደሙ። አማራው ላይ መጡ። ያልተቋረጠ የ3 ዓመት ጦርነት ነው። ከስሩን ነቅለዋለን አይደለም ትጥቁን ሱሪውን እናስፈታለን ብለው ገቡ። ይሄው 3 ዓመት በሞርተር ያርሱታል፣ በመድፍ በየዓመቱ አርሶ አደሩ ሰብል በሚያመርትበት ጊዜ የሞርታር ተክስ ነው የሚኖረው። ሰብል ለማቃጠል በድሽቃ እንትኑን ክምሩን ይንዱታል።
የአርሶ አደሩን ቤት በድሮን ይፈጁታል። እየተካሄደ ያለው የግፍ ግፍ ነው እየተፈጸመ ያለው። ሶማሌን እየበታተኑት ነው። ደቡብን ብትንትኑን አውጥተዋል። ድሬዳዋና ሐረርን ከኛ ውጭ ላሳር ብለው እንጨፈልቃለን ብለው አቋም ይዘዋል። አፋርን 3 ቦታ እንከፍለዋለን ብለዋል። ሶማሌን 3 ቦታ እንከፍለዋለን። ምን የቀራቸው ነገር አለ? በቃ በኢትዮጵያ ፍራሽ ላይ ሌላውን አፈራርሰው እነሱ የምንፈልገውን ግን እንገነባለን የሚል አቋም የሚያራምዱ አካላት ናቸው። እስኪ ለማሳያ እንዲሆኑን ይሄንን ከተናገሩ በኋላ ጥሎ ሌላውን ያወደሙበትን መንገድ እናያለን። ቅድም ያየነው መሐላ ከተማማሉ በኋላ ጥሎስ ምንድነው ያደረጉት? ሀገሪቷ ውስጥ ኢማጂን መምህራን ተርበው ከስራ ሰዓት ውጪ መምህራን ዶክተሮች ሳይቀሩ በፌስታል ምግብ የሚለምኑባት ሀገር ሆናለች። ታላላቅ ክብራቸውን ጠብቀው የሚኖሩ ለስርዓት አናለቀልቅም ያሉ ደራሲያን፣ አርቲስቶች ወዘተረፈ በቃ ታመው የሚያሳክማቸው የለም። ከሌን እርዱት፣ ከሌ ድረሱለት፣ ከሌ ተራበ ነው በየቀኑ የምትሰማው። ዘግናኝ ሁኔታዎች ናቸው የሚታዩት። ይሄ ሁሉ የሆነ የሀገሪቷ ኢኮኖሚ ቁልቁል ሄዶ በዓለም ደረጃ ከረንሲያቸው ከወደቁ ውዳቂ ሀገሮች ተርታ 3 ተመድቦ ኢትዮጵያ ከ3ቱ አንዷ ለአይዲፒ በብዛት መመኖር ይሄ ውስጣዊ መፈናቀል በመኖር ቀዳሚ ሀገር ሆነ። ፒስ ኤንድ ሴኩሪቲ ደህንነት የሌላት ሰላም የጠፋባት ሀገር በመሆን የመጨረሻዋ የወደቀች ሀገር ተደርጋ ኢትዮጵያ ምስቅልቅሏ ወጥቷል። እጅግ በመረረ ፈተና ውስጥ የምትገኝ ሀገር ናት። ይሄ ሁሉ በሆነበት የኢትዮጵያ የእድገት የሀገሪቷ እድገት ሚራክል ነው ይላል አብይ አህመድ። በሚራክል ያደገው ማን ነው? አማራው ነው? ትግሬው ነው? አዋሳ ነው? ቁልቁል ሄደችው ደቡብ ላይ ወላይታ ነው? እንደገና ተመልሶ ወደ አቧራነት እየተቀየረ ያለ የት ነው? እነ አርባ ምንጭ ነው ያደጉት? የት ቦታ ነው እድገት ያለው? ባህር ዳር አደገች? ወልዲያ፣ ደሴ በ27 ዓመት የነበራቸውን ቁልቁል ሄደው ከነበሩበት የውድመት ከተማ ሆነው የለም? ሀብት የት ጋር ነው እየተከማቸ ያለው? እነማን ናቸው ባጭሩ እየበለጸጉ ያሉት? እንዴት ነው ሀገሪቷ የአፓርታይድ ሀገር የሆነችው? ተጨባጭ ነገር ይነግረናል። አብይ አህመድ ይመጣና እድገት አይደለም ሚራክል ይላል። ማን አደገ? ማን ቁልቁል ሄደ? ከራሳቸው አንደበት ከማሳያዎቻቸው እነሱን እያየን ብንሄድ ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይህን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። በዚህ ዓመቱን ስንጀምር የኢትዮጵያ የማንሰራራት ዓመት ነው ብዬ ነበር። ዘንድሮ እኮ ከፍተኛ የማንሰራራት ዓመት ነው። ዘንድሮን 4፣ 5፣ 10 ዓመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። ዘንድሮ መደጋገም ግን የጋራ ራዕይ፣ የጋራ ጥረት፣ የጋራ ስራ መሆን አለው። ኦኬ ዘንድሮን መደጋገም ነው ያለው አይደለ? አሁን እንደሰማ ተመልካቾች የሰማችሁ ነው። ዘንድሮን መደጋገም አለ። ዘንድሮ ምንድነው ይሆን? እሱ ዘንድሮ ባለበት ጊዜ ሰው ይሄንን መደጋገም በአጭር ጊዜ ውስጥ ሚራክል ነው እድገቱ ሲል ትግራይ ከዚህ በኋላ በሻሻ ሆናለች ነው ያለው። የኢኮኖሚም የፖለቲካም የስበት ማዕከል አትሆንም ነው ያለው። የአማራ ልጆች 3 ዓመት ሞላቸው 4 ሚሊዮን 5 ሚሊዮን በየዓመቱ ወደ ትምህርት ቤት አይሄዱም። እነዛ የጭራሮ ትምህርት ቤቶችም ወድመዋል። የቢቢሲንም ዘጋርዲያንም ኤፍኤም ያወጡትን ዓለም አቀፍ ሚዲያዎች ያወጡትን ሪፖርት ስቴት ዲፓርትመንት ያወጣውንም ሪፖርት አይታችሁ በሺዎች የሚቆጠሩ ህፃናት የተደፈሩበት ንብረት የወደመበት ህፃናት እየተመለመሉ በማያምኑበት ውትድርና የተሰማሩበት የሀገሪቷ ኢኮኖሚ ቁልቁል የወደቀበት የሰቆቃ ኑሮ ሆኖ የአማራ አርሶ አደር እያለቀሰ ባለበት በዚህ ወቅት ልጆቹን እየተነጠቀ በጥይት በየቀኑ ኦህዴዶች ባሰማሩት ሰራዊት ህፃናት የሚደፈሩበት፣ ወንዶቹ መነኮሳት፣ አዛውንቶች የሚደፈሩበት ክልል ሆኗል። በተፈናቃዮች የተሞላ ነው። ዛሬ ይሄንን በምናወራበት ትግራይ በረሃብ ሰው እየሞተ ነው። አማራ ክልል ላይ ማዕከላዊ ጎንደር፣ ሰሜን ወሎ ገደማ እና ደብረ ብርሃን
ሞት በየአይዲፒው ተፈናቃዮች ባሉበት ቦታ ሞት ነው። ረሃብ 3 ወር ሆኖናል የተራብን ነው ይላሉ። ምግብ አገዛዙ እየሰጠን አይደለም ይላሉ። አገዛዙ ደግሞ በበቂ ሁኔታ ሰጥቻቸዋለሁ ውሸት ነው እያለ ይመልሳል። ወገኖቻችን እንዴት መከራቸውን እያዩ እንደሆነ አስተውሉ። ኦኬ እስኪ ከዚህ ተነስተን እነማን እንግዲህ ሌላውን እያየ ነው። ሐረርን ምን ሁኔታ ላይ ነው? አፋር ምን ሁኔታ ላይ ነው? ሶማሌ ምን ሁኔታ ላይ ነው? እናውቀዋለን አይደል? ማን ነው ለማ ሚራክል ነው ያሉን? ማን እየሞተ እየወደመ ማን እየለማ እየበለጸገ ምንድነው ትክክለኛው ነገር የሚለው አይ ቲንክ የተወሰኑትን ነገር እስቲ ለማየት እንሞክር። ኦህዴድ የሱን የፖለቲካ አቋም ያራምዳሉ ያላቸውን አካላት ግን እንዲህ ባለ ሜካናይዜሽን እርሻ ይጨፍርበታል መሬቱን ማለት ነው። ይሄ 5 ዓመት 6 ዓመት ከተደገመ ትግራይም በሻሻውና ከቀጠለች አማራውም በዚህ መልኩ እየወደመ ከቀጠለ ኢትዮጵያ ያበቃላታል ነው ያለ አብይ አህመድ። ሌላ ትርጉም የለውም። በተጀመረው መንገድ ያበቃላታል። ከዚህ በኋላ ጥቂት ጠብቅ፣ መወዳደር አትችልም። ያንተ አምራች ልጆች ተተኪ ልጆች የማህበረሰቡ ጧሪ ነገ መሪ ሊሆኑ የሚችሉ ህፃናት በስነ ልቦና ቀውስ ውስጥ እንዲገቡ እየተደረጉ ነው፣ እንዳይማሩ እየተደረጉ ነው። በጣሊያን እስከፊ ጊዜ እንኳን አማራ ተመርጦ ትግሬ ተመርጦ ለእንዲህ አይነት ሰቆቃ በተለየ ሁኔታ አልተደረገም። ከጣሊያን የሚብስ ሁናቴ የተፈጠረባት ሀገር ሆናለች። እኔም ይታየኝ ነው።